እንኳን ኮንተንታችሁን ወደ ገንዘብ ወደምትቀይሩበት ወደ የቡና ባውንቲ ፊቸር በሰላም መጣችሁ። ሄሎ ቤተሰቦች፣ ምንተስኖት ፍስሐ እባላለሁ። ዛሬ በዚህ ቪዲዮ የቡናን ባውንቲ ተጠቅማችሁ እንዴት ገንዘብ መስራት እንደምትችሉ አሳያችኋለሁ። በየቡና ባውንቲ በሁለት መንገድ ገንዘብን ኢርን ማድረግ ትችላላችሁ። የመጀመሪያው መንገድ ቪዲዮ በመስራትና የራሳችሁ የሶሻል ሚዲያ አካውንታችሁ ላይ ፖስት በማድረግ ነው። ሁለተኛው መንገድ ደግሞ ታስክ ይሰጣችኋል። ያን ታስክ አኮምፕሊሽ አድርጋችሁ መልሳችሁ ሰሚት በማድረግ ነው። ስለዚህ ሁለቱንም ካቴጎራይዝ ስናደርገው የቡና በሁለት መንገድ ይከፍላችኋል ማለት ነው። የመጀመሪያው ቪዲዮ ሰርታችሁ የራሳችሁ ሶሻል ሚዲያ ላይ ፖስት በማድረግ፣ ሁለተኛው ነገር ደግሞ የሆነን ታስክ ጨርሳችሁ አኮምፕሊሽ አድርጋችሁ ሰሚት በማድረግ ማለት ነው። ስለዚህ ዛሬ በዚህ ቪዲዮ የምንመለከተው እንዴት አድርጋችሁ የቡና.com ላይ ቪዲዮ ሰርታችሁ በሰራችሁት ቪዲዮ እንደሚከፈላችሁ ጥርት ባለ መንገድ አሳያችኋለሁ። የቡና ባውንቲ ላይ በቪዲዮ እንዴት እንደሚከፈላችሁ ግልጽ በሆነ መንገድ ላሳያችሁ። ነገር ግን ይሄን ነገር ከመናገሬ በፊት እነማን ናቸው ለእናንተ ገንዘብ የሚከፍሉት? ለምንድን ነው ገንዘብ የሚከፍሏችሁ? እሱን ክሊር አድርጌ ልንገራችሁ። ለእናንተ ገንዘቡን የሚከፍሏችሁ ግለሰቦች እናንተ ለምትሰጡት ቫልዩ ነው ገንዘብ የሚከፍሉት። ለምን እንደሚከፍሉ ልንገራችሁ። ድርጅቶች ሊሆኑ ይችላሉ፣ ፕሮዳክትና ሰርቪስ ያላቸው፣ ወይም አፕሊኬሽን ላውንች ያደረገ ካምፓኒ ሊሆን ይችላል፣ ዌብሳይቱ እንዲስተዋወቅለት የሚፈልግ ድርጅት ሊሆን ይችላል፣ በቅርቡ አዲስ ሙዚቃ ላውንች ያደረገ ልጅ ሊሆን ይችላል፣ ወይም ፖድካስቶች ሊሆኑ ይችላሉ። ኤኒ ግለሰብ ነገር ግን በቪዲዮ ፕሮሞት የሚደረግ ነገር ያለው ግለሰብ ያ ፕሮሞት የሚደረግለት ነገር ብዙ ቦታ ላይ እንዲንጫጫለት ሲፈልግ፣ ብዙ ሰዎች የእሱን ነገር እንዲሰሙለት ሲፈልግ የቡና ባውንቲ ላይ መጥቶ ባውንቲ አቋቁሟል። እንዴት ባውንቲ እንደሚቋቋም እና በቪዲዮ እንዴት እናንተ ደግሞ እንደሚከፈላችሁ አሁንም ከመንገሬ በፊት ይህን ሴናሪዮ ልንገራችሁ። አሁን ለምሳሌ አንድ ሙዚቀኛ አንድ ሙዚቃ ላውንች ያደርጋል። ያ ላውንች ያደረገው ሙዚቃ ብዙ ቦታ ላይ እንዲሰማለት ሲፈልግ የቡና ባውንቲ ላይ ይመጣና የኔን ሙዚቃ ባክግራውንድ ሙዚቃ አድርጎ ለተጠቀመ ወይም ሊፕ ሲንክ ለሚያደርግ ግለሰብ ለእያንዳንዱ ግለሰብ ቪዲዮ በታየ በእያንዳንዱ 1000 ቪው 50 ብር ከፍላለሁ ሊል ይችላል፣ 100 ብርም ከፍላለሁ ሊል ይችላል፣ 1000 ብርም ከፍላለሁ ሊል ይችላል። እሱ እንደፈለገው ምርጫ መሰረት ማለት ነው። ስለዚህ የቡና ባውንቲ ላይ መጥተው የተለቀቁ እንደዚህ አይነት ካታጎሪ ያላቸው ነገሮች ውስጥ ገብታችሁ እናንተ በመምረጥ በሱ ባስቀመጠው ሪኳየርመንት መሰረት የሱን ቪዲዮ የሱን አውዲዮ ተጠቅማችሁ ሊፕሲንክ ወይም ባክግራውንድ ሙዚቃ አድርጋችሁ ተጠቅማችሁ ያ ቪዲዮአችሁ 1000 ቪው በሚያገኙበት ጊዜ በእያንዳንዱ 1000 ቪው ተከፋይ ትሆናላችሁ ማለት ነው። ለምሳሌ ያ ቪዲዮ 100,000 ቪው ቢያገኝ በዛ ባስቀመጠው ሪኳየርመንት መሰረት ቪዋችሁ ባስቀመጠው በ1000 ቪው ከፍላለሁ ብሎ ባስቀመጠው ፕራይስ መሰረት ተባዝቶ ለእናንተ ገቢ የሚሆን ይሆናል ማለት ነው። ስለዚህ በዚህ መንገድ ነው የቡና ባውንቲ ላይ ገንዘብ የምታገኙ። ቪዲዮ መስራት እንዴት የቡና ባውንቲ ላይ ጌን እንደምታደርጉ በሁለት መንገዶች ልንገራችሁ። የቡና ባውንቲ ላይ በሁለት መንገድ ቪዲዮ መስራት ማግኘት ትችላላችሁ። የመጀመሪያው ክሊፒንግ ኮንተንት ይባላል። ክሊፒንግ ኮንተንት ማለት ከዚህ በፊት እነሱ ኢንስታግራም፣ ቲክቶክ ወይም ዩቲዩብ ካላቸው እነሱ የዩቲዩብ ፔጃቸው ወይ ኢንስታግራም ፔጃቸው ላይ ወይም ቲክቶክ አካውንታቸው ላይ የተቀመጡትን የእነሱ ቪዲዮዎች በመውሰድ ኢዲት በማድረግ ከስተማይዝ በማድረግ የእናንተ የሶሻል ሚዲያ ፔጅ ላይ በመልቀቅ ገንዘብ የምታገኙበት መንገድ ነው የቡና ክሊፒንግ የሚባለው ማለት ነው። ሁለተኛው የቡና ዩጂሲ ነው። ዩጂሲ ኮንተንት ማለት ዩዘር ጀነሬተር ኮንተንት ማለት ነው። ቅድም ለምሳሌ እንደነገርኳችሁ ያ ሙዚቀኛ ሙዚቃ ላውንች ሲያደርግ እናንተ ደግሞ የእሱን ሙዚቃ ሊፕሲንክ እያደረጋችሁ ወይም ባክግራውንድ ተጠቅማችሁ ቪዲዮ በምትሰሩበት ጊዜ ያ ኮንተንት ዩጂሲ ኮንተንት ይባላል። ዩዘር ጀነሬተር ኮንተንት ነው ማለት ነው። ያ ኮንተንት በሚያመጣው 1000 ቪው ያ ሙዚቀኛ እንደሚከፍላችሁ ሁሉ የቡና ላይ የሚለቀቁትን የእያንዳንዱን ካምፓኒ ወይም ግለሰብ ሪኳየርመንት ያሟላ ቪዲዮ ሰርታችሁ በለቀቃችሁ ጊዜ ያ ግለሰብ በ1000 ቪው ከፍላለሁ ብሎ ያስቀመጠውን ፕራይስ ጌን የምታደርጉ ይሆናል። ነገር ግን አሁን ያወራኋችሁን ነገር በጠቅላላ ቀለል ባለ ነገር እንዲገባችሁ ቀጥታ ወደ ኮምፒውተር ሊሄድና ዩጂሲ ኮንተንት እና ክሊፒንግ ኮንተንት ምን ማለት እንደሆነ አሳያችኋል። እንዴት አድርጋችሁ ደግሞ እናንተ ሰሚት ማድረግ እንዳለባችሁ በቀላሉ ነግራችኋለሁ ማለት ነው። የቡና.com ላይ እንገባና ሾፕ የሚለውን ነክተን ሪዋርድ የሚለውን የመጀመሪያውን በተን እንነካለን። ከዛ ሪዋርድ ውስጥ ከገባን በኋላ ሁሉንም ሪዋርዶች እዚህ ጋር እናገኛለን። ለአሁን ያለን የቡና ሪዋርድ ነው። እሱን ነክተን ጆይን የሚለውን ክሊክ አድርገን ዳይሬክትሊ አካውንት ሎጊን ስላላደረግን ሎጊን ፔጃችን ላይ ይመራናል። ባለን ኢሜል አድሬስ ሎጊን ካደረግን በኋላ ዳይሬክትሊ ወደ ዋናው ፔጅ ይመጣናል። ቪዲዮ ማየት እንችላለን። ከፈለግን ኢንተር እንለዋለን ለኛ። ከዛን ዳይሬክትሊ ኢርን ወደሚለው ፓርት እንገባለን። ኢርን የሚለው ጋር ስንመጣ የቀደሙ ሪዋርድ እናገኛለን። እዚህ ጋር ዲቴል የሚለውን ነክተን ቪዲዮ ማየት እንችላለን። ከፈለግን እዚች ጋር ዲስክሪፕሽኑ ሙሉ ስለ ሪዋርዱ ምን ማድረግ አለብን የሚለውን እዚህ ጋር እንመለከታለን። እዚህ ጋር ያለውን ነገር በጠቅላላ ዲቴል ማንበባችሁን እርግጠኛ ሆኑ እና እዚች ጋር የሚከፍለን ሪዋርዱ 50 ብር ነው ፐር 1000 ቪው
እና እያንዳንዱን ዲቴል ይነግረናል። እዚህ ጋር ሚኒመም ፔያችን ማክሲመም ፔያችን ምን እንደሆነ በምንና በምን ፕላትፎርም ላይ መፖሰት እንዳለብን እዚህ ጋር እንደምታዩት ቲክቶክ እና ኢንስታግራም ላይ የሚፖስተው እና ሪኳየርመንቶቹን ኤቭሪ ሪኳየርመንቶችን እዚህ ጋር ታገኛላችሁ። ምን ሜንሽን ማድረግ እንዳለባችሁ፣ ምን መጠቀም እንዳለባችሁ፣ ምን አለመጠቀም እንዳለባችሁ ኤቭሪ ዲቴሉን እዚህ ሪኳየርመንት ሴክሽን ውስጥ ነው የምታገኙት ማለት ነው። ስለዚህ ይሄ ሪኳየርመንት ሴክሽን ሚስ ማድረግ የለባችሁም። ኤቭሪ ዲቴል ነው ማድረግ ያለባችሁ። እዚህ ላይ የሚላችሁን በጠቅላላ ማድረግ አለባችሁ። ሃሽታግን ተጠቀሙ ካላችሁ መጠቀም አለባችሁ። ሪዩዝ የሆነ ኮንተንት መጠቀም የለባችሁም ይላችኋል። እሱንም በጣም አውቶማቲክ ላይ ነው ቼክ የሚያደርገው እና ስለዚህ በጣም ሲሪየስ ሆናችሁ ሪኳየርመንቱን መተግበራችሁን እርግጠኛ ሆኑ። ከዛም በተጨማሪም ደግሞ መጨረሻ ላይ ለእናንተ ይጠቅማል ተብሎ የሚጠበቁ አሴቶችን እዚህ ጋር አሴት በሚለው ፎልደር ውስጥ ታገኛላችሁ። ክሊክ በምታደርጉበት ጊዜ ሙሉ አሴቱን ዳውንሎድ እንድታደርጉ ኦፕሽን ያመቻችላችኋል። ስለዚህ እሱን ከጨረሳችሁ በኋላ ፖስት አላችሁ። ቪዲዮ ሰርታችሁ በተሰጣችሁ ሪኳየርመንት ከዛን በአንድ ሰዓት ጊዜ ውስጥ በማይሞላ ጊዜ ውስጥ መታችሁ ሊንኩን እዚህ ጋር ሰሚት የሚለው በተለይ መታችሁ ፔስት ብላችሁ ሰሚት ማድረግ አለባችሁ። እንደዛ ሰሚት ስታደርጉ አውቶማቲካሊ የእናንተን ቪዲዮ ትራክ ማድረግ ይጀምራል ማለት ነው ሲስተሙ። በእያንዳንዱ 1000 ቪው ገንዘባችሁን ካውንት እያደረገ መጨረሻ ላይ ሪኩዌስት በምትልኩበት ጊዜ ፔመንታችሁን የሚከፍላችሁ ይሆናል ማለት ነው። የቡና ሪዋርድ በዚህ መንገድ ነው የሚሰራው። በጣም ብዙ ካምፓኒዎች ሪኮሜንድ አድርገውናል። ብዙ የካምፓኒዎችን ፕሮፋይል ከዚህ በኋላ እዚህ ፕሮፋይል ላይ ማግኘት ትችላላችሁ። ያልገባችሁ ነገር ካለ ቴሌግራም ቻናላችን ላይ ኮንታክት አድርጉን። ፒስ፣ ይመቻችሁ።